ሰላም እንዴት ናችሁ ጓደኞቼ? ዛሬ በራሴ ዩቲዩብ በቤተክርስቲያን ውስጥ በእግዚአብሔር ሰው ራሱን ማን ኦፍ ጎድ ወይ ደግሞ ማን ኦፍ ጋድ ብሎ በሚጠራ ሰው የደረሰብኝ ነው ለእናንተም ትምህርት ይሆናችኋል ብዬ ስላመንኩኝ ለምን አላካፈላችሁም ብዬ ስላሰብኩኝ ይሄው ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ስትቆዩ ከዚህ ነገር ከህይወቴ ልምድ የምትማሩት ነገር እንደሚኖር በጣም እርግጠኛ ነኝ። አብራችሁን ቆዩ። ከዓመታት በፊት ነው። አዲስ ክርስቲያን ነኝ። ሙሉ በሙሉ ህይወቴን ወደ እግዚአብሔር መንገድ የቀየርኩበት፣ ሸክም የቀለለኝ አዲስ ብርሃን ይወጣልኝ። ከሰኞ እስከ ሰኞ ቃሉን መስማት፣ መዝሙር ማዳመጥ፣ መጸለይ፣ ብቻ ሁሉም መንፈሳዊ ልምምዶች የሚያስደስቱኝና ቸርች ውዬ ባድር የማይሰለቸኝ ወቅት ነበረ። በወቅቱ አባል በነበርኩበት ወይ ደግሞ በተጠመቁበት ቸርች ፕሮግራም ያለው ከእሁድ ውጪ በሳምንት 2 ቀን ብቻ ነው። እናም ቀሪውን ሌላ ቸርች ፕሮግራም እየተካፈልኩ አሳልፋለሁ። ዕለቱ ማክሰኞ ነው። ከዚህ በፊት አንዲት ጓደኛዬ ጋብዛኝ የሄድኩበት ቸርች ልሄድ አሰብኩ። ከሰዓት በኋላ ለመሄድ ስዘጋጅ የተለየ ስሜት ይሰማኛል። ለልቤ እግዚአብሔር ቅሪ የሚል ነገር ይሰማኝ ነበር። ውስጤ ወደዛ ለመሄድ ሳስብ የመረበሽ ስሜት ይሰማኝ ነበር። ለራሴ ግን ምክንያት ሰጠው። ምን ችግር አለው? ቃሉን ለመስማት ነው የሚሄደው። ለባብሼም ወደ ካሳንቺስ አካባቢ አቀናው። የሚገርማችሁ እግዚአብሔር ሊታደገኝ ፈልጎ ከጓደኛዬ ጋር የመጣው ጊዜ በቀላሉ ያገኘንበት ቸርች ተሰወረብኝ። ለሰዓታት ሰዎችን እየጠየቁ ግማሹ አላውቅም ሲል፣ ሌላው በስህተት ሌላ አቅጣጫ ሲመራኝ፣ ስዞር ስንከራተት እየመሸ መጣ። ምን አለ እግዚአብሔር አልፈቀደውም ብዬ ወደ ቤቴ ብመለስ፣ እኔ ግን እልህም የያዘኝ ይመስላል። እዚህ ድረስማ መጥቼ ፕሮግራሙን ሳልካፈል አልመለስም አልኩኝ። በመጨረሻም መሽቶ በተለያዩ ሰዎች ጥቆማ ቸርቹን አግኝቼ ወደ ውስጥ ገባው። አዳራሹ በሰው ተጨናንቋል። ፕሮግራሙ ተሟሙቆ እየተካሄደ ነው። ተጋባዥ ፓስተር ነው የሚያገለግለው። የራሱ ቸርችና የቴሌቪዥን ፕሮግራም አለው። በጣም ታዋቂ ነው። 1-2 ያችኝኑ ጓደኛዬ ጋብዛኝ ፈረንሳይ አካባቢ በሚገኘው ቸርቹ ታድሜ ነበር። አገልጋዩ ወደ እኔ አቅጣጫ እየጠቆመ መልእክት ያመጣል። በቅርቡ ጥርስሽን አሞሻል፣ የጥርስ ሐኪም ጋር ሄደሻል፣ ጠይም ወጣት ነሽ፣ ነይ ውጪ ይላል። በእርግጥ እውነት ነው። በቅርቡ የጥርስ ሐኪም ጋር ሄጃለሁ። ግን ጥርሴን አሞኝ ሳይሆን ለጥርስ ተጨማሪ ውበት ነበር የሄድኩት። እየጠበቅኩሽ ነው፣ ነይ ውጪ፣ እግዚአብሔር እየተናገረኝ ነው። እኔን ይሁን እንዴ አልኩ። ወደ ግራም ወደ ቀኝም ሳይ የሚወጣ ሰው የለም። እህት ብትወጪ ይሻልሻል፣ እግዚአብሔር ነፃ ሊያወጣሽ ይፈልጋል። በየዋህነት መልእክቱ ለኔ ቢሆንስ ብዬ እያመነታው ወደ መድረክ መውጣቱንም እየፈራው ባለ በሌለ ድፍረት ወጣሁኝ። ትኩር ብሎ እያየኝ፣ እናንተ ቤት የሚመለክ ከዛር የተወረሰ ባዕድ አምልኮ አለ፣ ታውቂዋለሽ። የሚቆጠር ጨሌ፣ አረንጓዴ ጨሌ ታውቂዋለሽ? ኖ በጭራሽ አልኩት። ያሳየኛል እባብ፣ ከዘር የተወረሰ አምልኮ። በእውነቱ እኛ ቤት ምንም የሚመለክ ባዕድ አምልኮ የለም። እናቴ መድኃኔዓለምን የምትወድ፣ በእግዚአብሔር የምትተማመን፣ እግዚአብሔር የምትመካ፣ የምትኮራ ድንቅ የኦርቶዶክስ አማኝ ነች። አባቴም ከእግዚአብሔርና በስራ ቢዚ ከመሆኑ ውጪ ምንም ሌላ የሚያመልከውን ታሪክ ሳናውቅ አድገናል። ሰውን እንድናከብርና እግዚአብሔርን እንድንፈራ ተደርገን ነው ያደግነው። ፓስተሩ ጭንቅላቴን በኃይል ጨምድዶ ይዞ ልቀቅ እያለ ይጮሃል። ለቃት ሂድ ይላል እየነቀነቀኝ። ተመኘው እውነት የሆነ ነገር ኖሮብኝ ቢወጣ ጮሆ፣ ግን ምንም የለም። ውጣ በኢየሱስ ስም እያለ አንገላታኝ።
በአንድ እጁ ማይኩን በሌላኛው ጭንቅላቴን በኃይል ይዟል። በተማጽኖ ፊት እንዲለቀኝ ፊቱን ሳየው እጅግ ተናዶብኛል። በአእምሮዋ የሆነች እንዴት ይርዳት ይላል። ልቀቅ እያለ ድንገት አናቴን ለቆ ሆዴን በቡጢ መታኝ። ደነገጥኩ። ማደርገው ጠፋኝ። አፈርኩም። እንዲህ ተደርጌም አላቅም። ብሎ ጮሆ የሚወጣ ነገር ሲያጣ በአእምሮዋ የሆነች ነው ብሎ እጅግ ተናዶ ለቀቀኝ። በአፍረት ተሸማቅቄ ወደ ቦታዬ ተመለስኩ። ከፋኝ፣ ደበረኝ፣ አፈርኩ። የቡጢው ቦታ ማመመኝ፣ ተናነቀኝ፣ አለቀስኩ። በአገልግሎት ያን ሰበብ ሁሉ ዋጋ የተለያየ ከፍዬ ጥቃት የመጣሁበት ሰው ላይ ማድረስን ደስታና በጣም እረፍትን የምቃወመው፣ ሳይሆን የሰውን ሀፍረት ክብር እንዲሰማኝ ማቅለልን በጣም አደረገኝ። የምቃወመው። ብዙም ሳይቆይ ፕሮግራሙ አልቆ ስወጣ አንዲት ወጣት ተከትላኝ ነካ አረገችኝና እናቱ ይቅርታ መልእክቱ ለኔ ነበረ ብላ እኔ ባለሁበት አካባቢ እንደተቀመጠችና እነሱ ቤት የሚመለክና የሚቆጠር ጨሌ እንዳለ በት አካባቢ እንደተቀመጠችና እነሱ ቤት የሚመለክና የሚቆጠር ጨሌ እንዳለ ነገረችኝ። መልእክቱ የሷ እንደነበረ ነገረችኝ። አብሬያት ወጣን። ትንሽ እፎይታ ቢሰማኝም ግን የፓስተሩ ግልፍተኝነት አናደደኝ። ተይ አትሂጂ ስለኝ የነበረው ለዚህ መሆኑን ተረዳው። በውስጣችን የሚሰማንን ትንሿን ድምጽ ወይ ደግሞ መንፈስ ቅዱስን አለመስማት ዋጋ እንደሚያስከፍልና እግዚአብሔር ምን ያህል እንደሚጠነቀቅልኝ እዛ እንዳልሄድ ለውስጤ ከቤት ሳልወጣ ሲነግረኝ እንደነበረና ከወጣውን በኋላ ቤተ ክርስቲያኑ ቅርብ ያለው ተሰውሮብኝ ስዞር የነበረው ይሄ ሁሉ እንዳይከሰትብኝ እግዚአብሔር ሲከለክለኝ እንደነበረ ተረዳሁኝ። በእኔ ቦታ ብትሆኑ ምን ታደርጉ ነበር? ኮመንት ላይ ጻፉልኝ። በሌላ ጊዜ በሌሎች ገጠመኞቼ ይዤ እስክመጣ ድረስ ለዛሬ ግን በዚያ በቃው። እስከ መጨረሻው አብራችሁኝ ስለቆያችሁ በጣም አመሰግናለሁ። በቀጣይም ከራሴ ማስታወሻ እንዲሁም ከሌሎች ታሪኮች ያስተምራሉ፣ ይመክራሉ ብዬ የማምናቸው ነገሮች ይዤላችሁ እመጣለሁ። ቻናሌን ሰብስክራይብ አድርጉልኝ። አብረን እናድጋለን። አመሰግናለሁ። እስክንገናኝ ግን እግዚአብሔር ከሁላችንም ጋር ይሁን።